እንደቆሎ ጓደኛ ዘረጥጦ ነው። ኧረ እኔ አልዘረጠጥኩትም። እና ከዚህ በላይ እግሩን ይዘህ በጠረባ ልዘረጥጦ ማለት ኧረ እግሩ ጋር ማን አደረሰው? እና እኔ ላደርስ ትዘረጥጧለህ? እስኪ ተወኝ። መንግስት ማለት ሂሳብ ትምህርት ላይ የተማርነው አሲምፒቶት በለው። አሲምፒቶት ማለት ምን ማለት ነው? አይነኬ አይጠጌ ማለት ነው። ምን አንተ በአካል ብትገላገል በረጅም ምላስህ ቤተ መንግስቱ ሳታያት ብለህ ትገባለህ። ኧረ አንተ ልጅ ተወኝ በእናትህ። አንተ ትብስ እኔ ብስ ተብለን ተከባብረን ተቻችለን ከኖርነው መንግስት ጋር አታጣለኝ። ተከባብረን ከዘንድሮ ልጆች ግን አክብሮታችሁን የምትገልጹት በስድብ ነው አይደል? ኧረ እኔ አልተሳደብኩም። ምን ብዬ ተሳደብኩ? መንግስት ሆዱ ሰፊ ስለሆነ ብዙ ይበላል ሆዳም ነው ብለህ ነው። ኧረ ዝም በል። እኔ ይኸውልህ ሆደ ሰፊ ነው ያልኩት ታጋሽ ቻይ ነው ለማለት ነው። እዛ የወለደ ይቻለ እንጂ መንግስት ምን አገባውና ነው የሚችል እንዴ? ምን አንተ ተከፋይ ካሬ መስል የመንግስት ስም አይጠራብኛል? ስሙ ሲጠራ ፈጥሯል ብዬ እኮ አታስብ። በክፉ ያነሳኝ በክፉ ይነሳ፣ በደግ ያነሳኝ ደግሞ በደግ ይነሳ ሲል ራሱ ይተዋል። በዚህ ጩቤ ምላሱን ወቅታው መቼም አይተው። ቆይ እኔ ያልገባኝ እንደዚህ ሽንጥህን ይዘህ የምትከራከርለት ከሚል ሰው አሞሌ ላይ ትንሽ ቆንጠራ አድርጎ አስላሰ እንዴ? እኔ አሁንም ልሮጥ ነው ያለውበት። አንተ አርፈህ ቁጭ በል። ቁጭ አልልም እሮጣለሁ። ቁጭ በል። ቆይ ድንገት ተነስተህ የምትሮጠው የአበበ ቢቂላ ሌጋሲ ለማስቀጠል አስበህ ከሆነ ተሳስተሃል። አበበ ቢቂላ ይኸውልህ በባዶ እግሩ እንጂ የሮጠው እንዳንተ በባዶ ሆዱ አይደለም። ገባህ? እና ከአንተ ጋር ተቀምጬ መቃብሬ ላይ ሩጫውን ሳይጀምር የጨረሰ ተብሎ ይጻፍልኝ። ውዩ እንዴት ነሽ ማሙሽዬ? እሺ እንዴት ነው ራበሽ? ጡት ልስጥሽ? የራበው አንተ ነህ። የራስህን ጡት ሰልፊ መጣጣው። የእንጨት ሽበት ጎዶሎ። እንደውም ልንገሮት እውነቱን፣ እርሶ ሲመቱ መቃብሮት ላይ ምን ተብሎ እንደምጻፍ ያውቃሉ? ኖሩና ከዚህ ዓለም መከራ በሰላም አረፉ ተብሎ ነው። አንተ ሞት ላይ ግን የምናርፈው እኛ ስለሆነ መቃብር ላይ የሚጻፈው ግልግል እንኳን ሞተ ተብሎ ትስ እድሜ በቂጡ የእንጨት ሽበት። እንደውም አንድ እውነት ልንገሩት፣ እርሶ ሲሞቱ ምን ተብሎ እንደምጻፍ ያውቃሉ? መቃብሮት ላይ ኖሩና ከዚህ ዓለም ድካም ከዚህ ዓለም መከራ በሰላም አረፉ ተብሎ ነው። እሺ